የወለድሽው ልጅ ሴት ነው ወንድ? እሱን ለማረጋገጥ ነው የመጣኸው? ምን አገባ? ምንስ ያገባሃል? ሴት ልውለድ ወንድ ልውለድ እኔ ነኝ እናትም አባትም። ለልጄ እንደሆነ ሞቷል ብዬ ደምድሜ ነግራታለሁ። ግባ? ለምን? እኔ አባቷ አለው አይደል እንዴ? ዛሬ አባትነት በስም እስኪ ንገረኝ፣ ምኑ ላይ ነው አንተ አባትነት? ትናንትና አሁንም እኮ ተዝቻለሁ፣ ግን በእርግጥ መጠየቅ ነበረብኝ። መውለድሽንም ማወቅ ነበረብኝ። ስልክሽን ላስት አድርጌዋለሁ፣ ጠፍቶኛል፣ ደንግጫለሁ። አሁን ግን አግኝቻለሁ፣ እግዚአብሔር ይመስገን። ልጅማ ካለኝ ለምን እርቅሻለሁ? በእርግጥ ጥፋተኛ ነኝ ከምንም በላይ። እንዴት አድርጌ እንደምክስሽ አላውቅም። ምን ነው ማስከሰኝ? መቼም ልጅነቴን ወጣትነቴን አጥቼባታለሁ በልጅ ልጄ። ዛሬ አረብ ሀገር ላይ የተሰቃየውባት ነው። ገባ? ለልጄ ብዙ ዋጋ ከፍያለሁ። የከፈልኩትን የ8 ዓመት ዋጋ ግን መቼም ልትከፍለኝ አትችልም። በልጄ ክስሻለሁ፣ እመኚኝ። ምክንያቱም እስካሁን ድረስ አላገባሁም፣ አልወለድኩም። ልጅ እስከሰጠሽኝ ድረስ ትልቁ ችግር ምን እንደነበር ታውቃለህ አንተ? ምን ያህል እንደማፈቅር እንደምወድህ እንኳን እየነገርኩ ለገንዘብ ብዬ ቀረብኩ ስለመሰለ፣ አንተ ዲያስፖራ ስለነበርክ በሰዓቱ ለገንዘብ ብዬ ቀረብኩ ስለመሰለ ነው አርግዣለሁ ስለ በልጇ ልትይዘኝ ነው ብለህ የጠፋኸው። እርግጠኛ ሆኜ ነው የምነግርህ። ገባ? ዛሬ ነገሮች አልጋ ባልጋ ስለሆኑልህ ልጅህን ፈልገህ መጣ። እኔስ ዛሬ እኔነቴን በልጄ ውስጥ ደብቄ እኮ ነው የኖርኩት። አንቺንም ልጄንም ለመከስ ፈልጋለሁ። ዛሬ ወረቀትሽን ሙሉ ጨርሻለሁ። ካለሽበት ሀገር በእናትህ አታስቀኝ፣ ሳልፈልግ አታስቀኝ። የገባሁት ልዝናና እንጂ በአሁኑ ሰዓት ስለአንተና ስለኔ ልናወራ አይደለም አደባባይ ላይ። እሺ በቃ ስልክሽን ላክልኝ። ለማንኛውም ስልኬን ልክልሻለሁ፣ በውስጥ አዋሪኝ። አስቤበት አወራለሁ። እሺ